አይፎን 17 ለአመታት ያልታየውን የዲዛይን ለውጥ ሊያሳይ ነው። አንድሮይድ 16ም ልክ እንደዛው ለ5 አመታት ያልታየውን ትልቅ ለውጥ ሊያሳይ ነው። GTA 6ን በጉጉት እየጠበቃችሁ ላላችሁ ጌመሮችም የሚያስከፋና አንድ ጥሩ ዜና ይዤላችሁ መጥቻለሁ። በዛሬው ቪዲዮ እንቀጥል። ሄይ ጋይዝ እኔ ነቢል ነኝ። ልክ እንደምታውቁት አይፎን ከ12 ጀምሮ እስከ 16 ፕሮዎቹ በተለይ በጣም ዲዛይናቸውን መለየት ይከብዳል። የትኛው ነው የቱ ማለት በጣም ከባድ የሆነ ነገር ነው። አሁን ግን በአይፎን 17 ላይ ትንሽ የዲዛይን ለውጥ የምናይ ይሆናል፣ ሊክሶች እንደሚሉት ማለት ነው። ሊክሶቹ የተረጋገጠ ነገር ወይም ከአፕል የተለቀቀ ነገርም ባይሆንም አስተማማኝ ወይም ታማኝ የሆነ ምንጭ ላይ ነው ሊክሶቹ የተለቀቁት። አንዳንድ ዩቲዩበሮች ራሱ ልክ እንደ አንቦክስ ቴራፒ የራሳቸው የሆነ ሞካፕ ሰርተው ሪቪው እያደረጉት ነበር። ሊክሶች እንደሚያሳዩት ዲዛይኑ ላይ ለውጥ የተደረገው በካሜራ ቦታ ላይ ነው። መጀመሪያ የካሜራ ስኩዌሩ በግራ በኩል እና ሶስቱ ካሜራዎች እና ፍላሹ እና ማይኩ እና ላይደሩ አንድ ላይ ነበረ። አሁን ግን በአይፎን 17 ላይ የካሜራው ስኩዌሩ ከቀኝ እስከ ግራ ድረስ ይሞላል። ከዛ በኋላ ሶስቱ ካሜራዎች ደግሞ ልክ እንደነበሩት በግራ በኩል ይሆኑና ፍላሹ እና ላይደሩ በቀኝ በኩል ይሆናሉ። ሌላ ሊክሶች ላይ ያሳዩት ደግሞ አዲሱ የአይፎን አባል ነው። እሱም አይፎን 17 ኤር ነው። በባለፈው አመት አይፎን 16፣ አይፎን 16 ፕላስ እና አይፎን 16 ፕሮ እና ፕሮ ማክስ ነበሩ። ግን በአሁኑ በአይፎን 17 ላይ አይፎን 17 እና አይፎን 17 ኤር የሚኖር ይሆናል። ፕሮ እና ፕሮ ማክስም እንደዛው እንዳለ ማለት ነው። ለአይፎን 17 ሲሪስ አዲስ የሚሆነው አይፎን 17 ኤሩ ነው። እንግዲህ አፕል እስከዛሬ ከሰራቻቸው አይፎኖች ቀጭኑ የሚሆነው ይሄ አይፎን 17 ኤር ነው። እንግዲህ ከይሄ ቅጥነት ጋራ በጣም ብዙ የሚመጡ ነገሮች አሉ። የጥንካሬና የባትሪ ላይፍ ጉዳይ ትንሽ አሳሳቢ ይሆናል። አፕል እንዴት እንደሚያደርጉት እንምናይ ይሆናል። ሌላው ዜናችን ደግሞ ስለ GTA 6 ነው። ልክ እንደምታስታውሱት ከሆነ የመጀመሪያውን ትሬለር ሲለቁት ለ2025 ይለቀቃል ብለው ነበረ። ግን በባለፈው ሳምንት የሆነ የቅርታ ፖስት አድርገው ነበረ። ምንድነው የሚለው ለ2026 እንደሚራዘም ነበረ የገለጹበት። እሱም ሜይ 26 2026 ማለት ነው የሚለቀቀው። ከዛ በመቀጠል ሁለተኛ ትሬለር ለቀው ነበረ። በሁለተኛው ትሬለር ላይ በጣም ብዙ ዲቴይሎችን አይተን ነበረ። ስለዚህ አስቡት ይሄ ጌም ወይም GTA 5 የተለቀቀው 2013 ነበረ። ያው እንግዲህ አሁን GTA 6 ደግሞ ሲለቀቅ 26 13 ዓመት ልዩነት ይኖራል። በ13 ዓመት ልዩነት ውስጥ ምን ያህል ለውጥ እንደሚያሳዩ ለማየት በጣም የሚያጓጓ ነገር ነው። በተለይ ሮክስታር በዲቴይሎች ላይ በጣም ትኩረት ነው የሚያደርጉት። ልክ እንደ RDR ማለት ነው Red Dead Redemption 2 በጣም ብዙ ዲቴይሎች ነበረው። ስለዚህ GTA 6ን ለማየት በጣም ጓጉተናል። ሌላው ደግሞ የጎግል I/O ኢቨንት በዚህ ወር ነው የሚደረገው። ቀኑን አላስታውስም፣ ያው እዚህ ጋር ታገኙታላችሁ። በጎግል I/O ላይ አዲሱን አንድሮይድ ነው የሚያስታውቁት። ልክ እንደሚባል ከሆነ አይፎን አንድሮይድ 16 እስከ ዛሬ 5 ዓመታት ያልታየ ትልቅ ለውጥ የሚያሳይ ይሆናል ብለዋል። ስለዚህ ስለ ኢቨንቱ ወይም ስለ አንድሮይድ 16 ማጠቃለያ ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ አስቀምጡልኝ። በዛሬው ቪዲዮ ከተመቻችሁ ላይክ ማድረግ እንዳረሱ፣ እንደዚህና የተለያዩ የቴክኖሎጂ ቪዲዮዎችን ስለምለቅ ሰብስክራይብ ማድረግ እንዳረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ።